ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ እናንተ? አለን ይመስገን። እናንተ ጋር ስራ እንዴት ነው? እኛ ጋር በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ኩሽና ነኝ ቀየር እያደረኩ አዳዲስ ነገር ይዤላችሁ ልምጣ ብዬ ነው ውዶቼ። እና እንዴት ናችሁ? አለን እግዚአብሔር ይመስገን። ስራ እንዴት ነው እናንተ ጋር? አለ ሁሉ ሰላም አለን ውዶቼ። ምን እየሰራሁ መሰላችሁ? እንትን እያደረግሽ ነው። ምንድን ነው የሚባለው? በጤ ነው የሚባለው በአረብኛ። ቆይ አሳያችኋለሁ። ይሄ በአረብኛ በጤ ነው መሰለኝ የሚሉት፣ በእኛ ደግሞ ሀባብ እየቆረጥኩ ነው እና ወዶቼ ላሳያችሁ። ይኸው መክሰስ ነው እና ለመክሰስ ስለሆነ እየቆረጥክ ነው እላችኋለሁ ውዶቼ። እና እንዴት ናችሁ ግን እናንተ? ሁሉ ሰላም? ስራ እንዴት ነው እናንተ ጋር? እኛ ጋር አሪፍ ነው። እኛ ጋር እግዚአብሔር ይመስገን አሪፍ ነው። እናንተ ጋር እንዴት ነው? ምን አዲስ ነገር አለ? እስኪ ላይክ አርጉ እሺ ውዶቼ። ላይክ ሰብስክራይብ አርጉ። 1000 ያስገቡኝ እሺ። ትንሽ ከሚቀረኝ 1000 ያስገቡኝ። በቃ አበረታቱኝ። በቃ በርቺ በሉኝ። በቃ ደስ የሚል ኮሜንት ጻፉ እስኪ እና ሀሳብ አይዲ ምናምን በቃ የሆነ የምታውቁት ነገር እናንተ የምትችሉትን ያኔ እናንተ ጋር ያለው ነገር ሀሳብ አስተያየት ነገሩኝ ውዶቼ። እና ለምን መሰላችሁ? እኔ ያው ብዙም እንትን ስለሌለኝ ልምዱ ስለሌለኝ ያው እንደዚህ ያለ ሚዲያ እንትን አዲስ ስለሆንኩ አይዲያ አልመጣም ስላለኝ ነው ወዶቼ ቤተሰቦቼ። እና ሲያምር በስማማ ባቡ ብሉኝ ይላል። እውነት ትበላላችሁ? እውነት ያምራል። እውነት ስጋ ነው የሚመስለው፣ ቀይ ስጋ ጾም ነው የሰኔ ጾም። አያችሁ ሲያምር። እንደዚህ አድርገን ነው የምናስገባላቸው። እነዚህ ይበላሉ። መክሰስ ብታዩ ማለት ነው። ፍሪጅ እንረሳዋለን ብዙ ጊዜ እንደዚህ ሳንቆርጥ ማለት ነው። ይገዙትና እኛ ደግሞ እንረሳዋለን እና ስናስታውስ ነው የምንቆርጥላቸው። ግን በጣም ነው የሚጣፍጠው የምር ማለት ነው። ያኔ ሲታይ በጣም የሆነ ቀይ ነው የሆነ እንትን ሱካር ያለው ይመስላል። አንዳንዱ ደግሞ በጣም ያስጠላ እንትን አለው ጣዕም አለው። እኔ በጣም በፊት በላ ነበረ፣ አሁን አስጠላኝ፣ ብዙም አልበላም። እና ውዶቼ ሰብስክራይብ አድርጉ እሺ። ሰብስክራይብ ላይክ አድርጉ። አዳዲስ አይዲያ አምጡልኝ ውዶቼ። እና ጨረስኩ። ትንሽ ነው የምቆርጠው ያኔ ብዙ ስለማይበሉ ብቻ። በሌላ ርዕስ ከምንገናኝ ቻው። እና ሰብስክራይብ አድርጉልኝ እሺ ቤተሰቦች፣ ያበረታቱኝ።